ትሬደር ነኝ ለሚል ብቻ እኔ ትሬደር ነኝ ግን ገንዘብ አጥቻለሁ ለምትሉ ብቻ ይሄ ቪዲዮ ይጠቅማል። ምናልባት በዚህ ሲስተም ማንኛውም ሰው ውስጥ ሊያደርግ ይችላል። ግን በተለይ ትሬደር ጀማሪ ሆኖ ግን በዲሞ ትሬድ እያደረገ ገንዘብ ላጣ የእውነት እኔ እንደዚህ አይነት በእንደዚህ አይነት ማይንድ ሴት እና በእንደዚህ አይነት እድል ባገኝ በፊት እንደዚህ ብዙም አልሸወድም ነበር። ገንዘቤንም በብዙ አላባክንም ነበር እና አሁን ጀማሪ ነኝ ግን ገንዘብ የለኝም ዝም ብዬ በባዶ ዲሞ እየሞካከርኩ ነው ለምትሉ ቀሽት የሆነች ነች። ከነ ሲስተሙ ነው የምነግራችሁ። ከነ ሲስተሙ ማለት ነው። ይሄ የሚሰራበትን ሲስተም በምን አይነት ፔር ትሬድ እንደምታደርጉ ማለት ነው። የእውነቴ ነው። እኔ አሁን ይሄን አንደኛውን ዊዝድሮ አድርጌያለሁ። አንደኛው እንደምታዩት $100 ዊዝድሮ አድርጌያለሁ። ወደ $101 ዊዝድሮ አድርጌያለሁ። ሁለተኛ ፌል አድርጌ ሶስተኛ ድጋሚ እያስሞከረኝ ነው። ድጋሚ ነፃ ነው እንዴ? ዲሞ ላይ አንተ 6 ወር ከምትለፋ እዚህ ላይ አንተ ብትለፋ የማግኘት እድል በጣም ሰፊ ነው። በጣም ዝም ብለህ ዲሞ ላይ ትሬድ ከምታደርግ እዚህ ላይ አድርገህ ከነ ሲስተሙ እነግርሃለሁ። ከነ ሲስተሙ ማለት ነው። እሺ እንደዚህ ከሰማችሁኝ እቺኛውን ታወርዳለህ ቅድሚያ ወይም ታወርጃለሽ። እቺን አፍማ ፈንዲ ኤክስ ምትለውን ታወርዳላችሁ። ይሄን ቪዲዮ ፖዝ አድርጉና ይሄን ካወረዳችሁ በኋላ ደግማችሁ ወደ ቪዲዮ ግቡ እና በዚህ ሰዓት አውርዳችሁ እየሰማችሁ ከሆነ ሬጂስተር ታደርጋላችሁ። ዘው ኦፕን ታደርጉና ኢሜል ፓስወርድ ታስገባላችሁ። ካውንተር ይጠይቃል ከጠየቀ ማስገቡ እኔ እርግጠኛ ነው። እና ብቻ የሆነ ሶስት እንትን አለች እና እሷን ሬጂስተር ካደረጋችሁት በኋላ ቀጣይ ኔክስት አድርጎ የሚመጣው ምንድነው? ሪፈራል ኮድ ወይ ኢንቪቴሽን እያለ ይመጣል። ኢንቪቴሽን እያለ ሲመጣ እቺኛን ታስገባላችሁ። እቺኛን አላስገባም ምናምን የምትሉ ከሆነ የራሳቸው ጉዳይ፣ ግን ሲስተሙን አልናገርም። እቺን ላስገባ ሰው ነው ሲስተሙ የምነግረው። የእውነቴ ነው። ሁሉም ሰው ፌል ያደርጋል፣ ግን ፌል ማያደርግ ሰው አለ እኔ በምነግርበት ሲስተም ማለት ነው። ከዛ እቺን ኤፍ በካፒታል ማለት ኤፍ ዲ ኤክስ ከዛ እቺኛው ነጥብ እንዳትረሱ። ከዛ 36 18 99 ከዛ አሁንም እቺኛውን ነጥብ እንዳትረሱ። ከዛ 88 4 ስንት ነው? ኤፍ ዲ ኤክስ 36 18 99 88 4 እነዚህ ማይነስ ያሉትን ማታስገቡ ከሆነ ሬጂስተር ፌል ያደርግባችኋል። ስለዚህ እነዚህን ማስገባታችሁን እንዳትረሱ። እነዚህን ካስገባችሁ በኋላ ምክንያቱም ይሄ ኢንቪቴሽን ኮድ ስለሆነ ኢንቪቴሽን ወዳደረገው ሰው ነው እንትኑ የሚገባው፣ ሜሴጅ ይገባል። ሜሴጁ በሚገባበት ሰዓት ሜሴጁን ካስገባችሁ ማለት ኢንቪቴሽን ኮድ ካስገባችሁ በኋላ ሰክሰስፉል ይላል። ሰክሰስፉል ካለ በኋላ እንዳትጀምሩ። ኢንተርሺፕ የምትለው እንዳትጀምሩ። እቺኛውን ማለት ኢንተርሺፕ ስታርት የሚል አለ በመሃል ምናምን ነገር ይመጣል። እንዳትጀምሩ። እሱን የምትጀምሩበት ምናልባት የምትጀምሩም ከሆነ ሰኞ ማክሰኞ ብትጀምሩ፣ ሰኞ ወይም ማክሰኞ ብትጀምሩ አሪፍ ነው። ወይም ደግሞ ሮብ ቢሆን ሐሙስና አርብ ባትሞክሩ ጥሩ ነው ማለት እኔ በምነግራችሁ ሲስተም ባትሞክሩ ጥሩ ነው። እኔ አሁን አንደኛው ሚስጥር ተቀብዬ ሁለተኛው በመጨረሻው ላይ ከዚህ ከኢንተርሺፕ ቀጥሎ የሚመጣው አሁንም እንተናለች ፈንድ እስኪሰጥማል እሱ ጋር ወድቄ ነው አሁን። ከዛ ከወደኩ በኋላ ይሄው ነፃ እየሞከርኩ ነው። እቺን በአንድ ቀን ነው የሳምንቱን የዘጋሁት። በአንድ ቀን ሳምንቱን ዘግቻለሁ። እና ይሄን የዘጋሁበት ሲስተም አለ። የምሬ ነው። ስትራቴጂ ነው አልልም፣ ግን ሲስተም ነው። ስትራቴጂ ሳይሆን ሲስተም ነው የምነግራችሁ። እና ዲሞ ከምትሞክሩ ዲሞ እየሞከራችሁ ከተቸገራችሁ ዲሞ ላይ በጣም ስኬታማ ለሆናችሁ ሰዎች እና ዲሞ ለሰለቻችሁ ሰዎች ምን አገባችሁ እናንተ
ነፃ ነው። ምንም አያስከፍልም። ምንም የምትከፍሉት ነገር የለም። ለኔም ለካምፓኒው የምትከፍሉት የለም። ፕሩፍ ይኸው ይሄ 101 ከ46 የተቀበልኩት ነው። ፕሩፍ ነው። በቃ ፕሩፍ ነው። ይኸው በባይቢት የተቀበልኩት። ስለዚህ 100% ፕሩፍ ነው። በቃ 100% ይሰጣል። ይኸው እዚህ ጋር 100% ይሰጣል። ምንም ሳትከፍሉ ማለት ነው። እንደዚህ አይነት እድል አለ እንዴ? ደግሞ አሁን ማንም ሰው እኔ ተቀብሎ ምናምን ነገር እንዲ አልፋለሁ ምናምን ነገር አይደለም። ሲስተሙ ሎው ሳይዛቸው ራሱ ከሌላው የተለየ ነው። ስለዚህ የዚህ የራሱን ሲስተም የሎው ሳይዙንም ምኑንም ነግራለሁ። ከዛ በቴሌግራም በዚህ እንትን ባዮ ላይ አለ ቴሌግራሜ ወይም ደግሞ አት ታቴ 40 ብላችሁ አት ታቴ 40 ብላችሁ ምናልባት ይቺ አት አለቻ አት ቲ ከዛ ቲ8 ከዛ 40 ቀጥላችሁ 40 ብላችሁ ቴሌግራም ሊንክ ነው እሱ ምናልባት ከፈለጋችሁ፣ አለበለዚያ ባዮ ላይ ሊንክ ያለ ገብታችሁ አውሩኝና እንትኗን እነግራለሁ፣ ሲስተሟን እነግራለሁ። ካለዚህ ሲስተም አንድ ቀን ልትወርቁ ትችላላችሁ። ስለዚህ ይሄን ላደረገ ሰው ይሄን ሲስተሙን የምንነግረው ሰው በዚህ ሊንክ ለገባ ሰው ነው። ምክንያቱም የሆነ ቦነስ እናንተ ካለፋችሁ በኋላ የሆነ ትንሽዬ ነገር ያስብልኛል እናንተ ካለፋችሁ በኋላ ማለት። ስለዚህ እናንተ እንድታልፉ ነው የምፈልገው። በዚህ ሊንክ እናንተ እንድታልፉ ነው የምፈልገው። እንድታልፉ ነው ሲስተሙንም የምነግረው። ምክንያቱም እናንተ ስታልፉ ለኔ የሆነች ነገር ያስብልኛል። ለዛ እናንተ የምታልፉበትን አልፋችሁ ፈንድድ የምትሆኑበትን ወይስ ድሮ የምትቀበሉበትን ሲስተም ስለምነግራችሁ እቺን ኮድ እንዳትረሱ። እቺን ኮድ ስታስገቡ የሪፈራል እንትኑ ይነጋ ይመጣልና የዛኔ ደግሞ ማን ሪፈራል እንዳረገ ገብቼ ሲስተሙን እኔ የጠቀመኝን ሲስተም የሚሰራውን ሲስተም ነግራችኋለሁ። ታንኪዩ